ኪያና አሁንም ኪያና የኪራ ጓደኛ በጣም ግብ ግብ ላይ ናቸው። ከቤቷ እንዲያደር ብሎ እግሬን ተሰብሬያለሁ እያለ ሲዋሽ ተያዘ። ወይ ጉድ ያልቅበት! እንደ ሄኖክ የሚባል እኮ ምንም አያልቅበትም። እውነቱን ደረሰችበት። በርቃን ሰደደችው ማለት ነው። ኪያ ራሱን ፈንክታ አይ ኪያ እሱ የሚፈራት ነበረች። ወንድናት ሴና ብዬ ጠራጠራታለሁ እያለ ሲፈራት የነበረችው እንደሚፈራትም ፈንክታ ጣለችው ማለት ነው። አይ ኪያ ጀግና ነሽ እኮ ደግ አደረግሽው። ይሄ ወሬኛ ሄኖክ ማለት ነው። እንግዲህ ተሰብሬ ተቆርጬ ከቤትሽ ሰላጣሽን አጥቤትሽን እያለ ቁጭ ብሎ እያለ ራሱን ፈንትካ አሳረፈችው። ቀልድ ያለው ሲል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁልኝ? እኔ አልሐምዱሊላህ፣ እናንተ እንዴት ናችሁ? ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትቀላቀሉም በአክብሮት እንጠይቃለን ማለት ነው። ውድ ቤተሰቦቼ ብርድ እንዴት አድርጓችኋል? በስደት ሀገር ያላችሁ ማለት ነው። ወይኔ ጉዲ ብርድ እኮ ሊያሳብደን ነው ማለት ነው። ውድና የተከበራችሁ ቤተሰቦቻችን ሁላችሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ የቻናሌ ቤተሰብ አጋሪ የሆናችሁ እንድትቀላቀሉኝ ስል እጠይቃለሁ ማለት ነው። ወደ ድራማችን ስንመለስ ሄኖክ ምን እያለ ነው ለኪያ ውጭ ሄዳ ነበርና ከወጣችልኝ እኔ ቤት ውስጥ ታፍኝ ያልቀመጥም ትንሽ ተንቀሳቅሽ መመለስ አለብኝ ብሎ ወጠቱ ልክ እንዲወጣ ብቅ ሲል ማለት ነው ኪያ ስትመለስ አገኛት ማለት ነው። ከዛ በጣም በፍጥነትና በሩጫ ተመልሶ ቤቱን ከፍቶ ጠበቃት። ከዛ ምን ነው ታለከልካለህ እሳ ስትለው እሱም ደግሞ ምን ቢላት ጥሩ ነው አይ ምንም እንዲሁ ህመሙ ነው ምናምን አላት። ከዛም እሷም ዝም አለችና ልብሴ ልቀይር ብላ ገባች። ከዛ በኋላ ስትመለስ እሱ ምን እየሰራ አገኘችው ወደሚለው ስንመለስ በጣም እጅጉን የሚያስቅና ዘና የሚያደርግ ነበረ። ከዛ እንዴት ነው እግርህን ካልሆነ ወደ ወጌሻ አሊያም ሐኪም ቤት እንሂድ እንዴ ወጌሻ አላልሽም? እዚሁ ምን ነው አልሞት አልኩሽ ልትሰባብሪ ነው እንዲ ሀሳብሽ እያለ ኪያን አሁንም እየቀለደባት ይገኛል ማለት ነው። ግን እሱ አፉ ስለማያርፍ እጁም ስለማያርፍ እውነታው ተጋለጠበት ማለት ነው። ምክንያቱም ወሬኛ ነበር ልጁ ማለት ነው። ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁልኝ? እኔ ያለው አልሐምዱሊላ። እንግዲህ ሁሉም ኮሜንት እንዳየሁት ለማስተር አብነት ዱአ አድርጉለት፣ ጸሎት አድርጉለት እያለ ሁሉም ሰው ድምጽ እየሆነ ነው። እንግዲህ ወንድማችን ወገናችን ማስተር አብነት ሙስሊም ክርስቲያን፣ እንዲሁም ደግሞ ሀብታም ደሃ ሳይል ታማሚዎች እንዲሁም በመንገድ ላይ የወደቁ ቤታቸው ፈርሶባቸው ምንም ጠያቂና አንሺ የሌላቸውን የምስኪኖች አባት ነው ወንድማችን ማስተር አብነት። ፈጣሪ ይማረው፣ ፈጣሪ አፍያውን ይመለስለት። እንግዲህ ልክ እሱ እንደተናገረው በሽታው የጀመረኝ ለሰውም ለማንም አልተናገርኩኝም ነበረ። ሰውነቴ ከቀን ወደ ቀን እያለቀ ከቀን ወደ ቀን እያለቀ ለማንም አልተናገርኩም ነበረ። ግን ሁሉም ሰው የኢትዮጵያ ሕዝብ ጸሎትና ዱአ በየሃይማኖቱ እንዲያደርጉልኝ ስል በአክብሮት እጠይቃለሁ። ያው ህመሜ እንደቀጠለ ነው። በቅርቡ ውጭ ሀገር ሂጄ የመታከሙን ሁኔታ እያመቻቸው ነው። ውጭ ሀገር ሂጄ እንግዲህ ልመለስም እችላለሁ ላልመለስም እችላለሁ። ስለዚህ ሁላችሁም በዱአ ከጎኒ ሆናችሁ ልክ የዛኔ ካንሰር በሽታ እግርህ ይቆመጥ እንደተባልኩት ያኔ በሚስኪኖችን ባና በእናቶችን ባ ድኝ ያለሁኝ። አሁንም ደግሞ የኢትዮጵያ ህዝብ እኔ ምንም ነገር አልፈልግም ዱአና ጸሎት እያደረገ እንዴት ከጎኔ እንድትሆኑልኝ እመኛለሁ ወይም እሻለሁ ብሎ የተመኘው ወንድማችን ማስተር አብነት አፍያው እንድመለስለትና ወደ ድሮው ወደ ጤናው እንድመለስ እንዲሁም ደግሞ ኢኽላስን እንዲወፍቀው ሁላችሁም ዱአ አድርጉለት። የተፈጠርንበት ዓላማ ምን እንደሆነ ታውቃላችሁ። ወደ የተፈጠርንበት ዓላማ እንዲመለስ እንዲሁም ደግሞ
ኢኽላስም ሰጥቶት በትክክለኛ ኢኽላስ እናገኘው። ሁላችሁም በየሃይማኖታችሁ ዱዓ አድርጉለት። ሁላችንም ወንድማችን ልክ ማንኛውም ሰው ሙስሊም ክርስቲያን አይልም። ኮሜንት ላይ ለወንድማችን ማስተር አብነት ዱዓ አድርጉ ነው የሚለው፣ ጸሎት አድርጉ ነው የሚለው ሁሉም ሰው ማለት ነው። እውነት ለመናገር ይህን ያክል በሰው መወደድ ማለት በጣም ትልቅነትን ነው የሚያሳየው። እና ወንድማችን የምስኪኖችን እንባ ጠራጊ፣ የምስኪኖችን እንባ አባሽ ነው እና ፈጣሪ አፍያውን ይመልስለት እያላችሁ ሁላችሁም ዱዓ አድርጉለት። እና ልጆቹን ማንም ሰው አያሳድግበት። ልጆቹን አሳድጉ፣ በልጆቹ ደስታ በልጆቹ ማድረግ እንዲደሰት ሁላችንም ዱዓ እናርግለት እላለሁ ወንድሞቼ። አሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆኑ ለወንድማችን ማስተር አብነት በዚሁ በአጋጣሚ እኔም እንደ አንዲት ኢትዮጵያዊ ያኔ የተሰማኝን ስሜት ለመግለጽ ነው። የምሬ ነው ምላችሁ። እንግዲህ እሱ በሽታው ጀመረኝ ያለው መቼ ነው? እነዛ መሬት ተንዶ አንሻጥተው የነሱን አስክሬን ለማንሳት የነሱን ረሃብ ለመካፈል ሄዶ በዛን ሰዓት ነው በሽታው የጀመረኝ አለ። እዛን ቀን ጀምሬ ያመኛን ብዬም አልልም። የቻልኩትን ሁሉ አድርጌያለሁ። ነገር ግን ሊሻለኝ አልቻለም። የውጭ ፕሮሰሴን እያዘጋጀሁ ነው ብሏል። እንግዲህ ፈጣሪ በሰላም በደስታ ከሀገሩ ከልጆቹ ከሚስቱ ከባልተቤቱ የሚመለስ ያደርገው። እና እንግዲህ ተመልካቾቻችን ወደ ድራማው ስንመለስ ይቺ ሀዊ የምትባል ከይሲን የናሆም ሰራተኛ እዚህ ድራማ ውጭ ትውጣልን እያላችሁ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ ነበር። ነገር ግን እሷ ሱሲ ትጠቅመኛለች ወይም ሱሲ ታዋጣኛለች ብላ ስልክን ስጠኝ ልደውል ብላ የናሆምን የሱሲን ቁጥር አውጥታ ለሱሲ ደውላ እንድንገናኝ ሆኖ ፈልጋለሁ ትላታለች። ከዛም ከተገናኙ በኋላ ለናሆም ያለሽ አመለካከት ከባድ እንደሆነ ተረድቻለሁ። እኔና አንቺ አብረን ብንሰራ ምን ይመስልሻል? ትላታለች። ሱሲም ደግሞ በጥፊ አጠናግራ እኔ ከአንቺ ጋር እኮ እኔ ነኝ የምሰራው ብላ አጣፋና ገና ለናሆም ስነግረው ያን እያጋጨ ቤትሽ ሲያወጣሽ ታገኘዋለሽ ብላ አባረረቻት። እንግዲህ ሱሲ የእውነቷንም ይሁን የውሸቷን ልጅቷን ልትጠቀምባትም ትችላለች የሆነ አስፈላጊ ነገር ካገኘች። አሁን ላይ ግን ተጸጽቻለሁ እንደምትለው የእውነቷ ከሆነ ለናሆም የልጅነት ጓደኛዋ ስለሆነ ሚስትህን አደራ ብላ ልትናገር ትችላለች ወደሚለው ስንመለስ እንግዲህ አብረን የምናየው ይሆናል። ቅዱሴ እንግዲህ በዚህ ሁኔታ ይገኛል። በጤናው ጥሩ እየሄደ እያለ በሰላም ምክንያት በጣም ተበሳጨና በጣም ተናደደ። ምክንያቱም ሰላም የማይሆን ሰው ጋር እየተጎተተ ሰውየው እሷን እና እሱን እንዳይቀራረቡም ስበብ ሆናቸው። እሷም ደግሞ ከጥቴ መራቅ ነበረባት። ምክንያቱም ቅዱስ በዛ ሁኔታ ካያት ከዛ በፊት የተፈጠረ ነገር ስላለ አሁንም እንደዛው በመስሎ ስለሚታየው ከልጁ መራቅና መራቅ ነበረባት። ውድና የተከበራችሁ ተመልካቾቻችን እንግዲህ ይህ በዛብህ የሚባል ሰውዬ ከጥይት በመትረፉ ቅዱስ እጅጉን በጣም ደስ ብሎናል። መሮም ደግሞ በአፍያዋና በጤናዋ ሁና ተመልሳ እንድናያት የናሆምን እና የመሩን ሙሽር መብላት እንፈልጋለን። እዚህ ጋር እንግዲህ ናቲ ጠርቶ እባክህን ጋሼ አያሌው ይዞት የመጣውን ይዘናና ለጋሼ ስጣቸው ይለዋል። ናቲ በልቶ በመጨረሱ አንዲትም ወይም ሁለት ስለቀረ ያንንም እንዴት አድርጌ ላቅርበው ብሎ ቆራርጦ አንዲትም እስከ 3 ከ4 ቆራርጦ በሰሃን ያቀርባታል። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ውሎዬን አልተመቸኝም፣ ቪዲዮ አልሰራሁላችሁም። ያው ሰዓቱ መሽቷል፣ ግን ቢሆንም
ስለምትናፍቁኝ ለእናንተ ሼር ሳላደርግ አላድርም በሚል ነው ማለት ነው። ምክንያቱም ዛሬ በጣም ቢዚና ስራ በዝቶብኝም ነበር። በዛም ላይ ደግሞ በጣም ብርዱ አስቸጋሪ ነበረ። እንግዲህ ወንድሞቻችን ገጠር ያላችሁ ፈጣሪ እሱ በምህረቱ ይዘንላችሁ። ሌላ ምንም አልላችሁም። ብርድ በመጣ ቁጥር ሙቀት በመጣ ቁጥር በጣም ትልቅ ስቃይ አለ። እኔ በነገራችን ላይ ብርድ አልወድም። በህይወቴ ሸምጠዩ ነገር ምንድን ነው ብትሉኝ ብርድ አልወድም። ሙቀት ቢያንስ ሙቀት ይሻላል ከብርድ ማለት ነው። ማለት እኛ እናንተ ወንዶች ሳትሆኑ እኛ እዚህ ጋር ሰበብ ምናምን ሙከይፍ ስላለ የሱ ይሻላል ብዬ አምናለሁ ማለት ነው። ብርድ ወይኔ በጣም ነው የምጠላው ማለት ነው። እና ውድ ቤተሰቦቼ እባካችሁ ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ፣ ከጎን ይሁናችሁ። በርቺ እያላችሁ ለምታበረታቱኝ እጅጉን ከልብ አመሰግናለሁ። እዚህ ጋር ጽናት እንግዲህ ሶፋ ላይ ቁጭ ብላ ምን እያስተነተነች ነው፣ ምን እያሰበች ነው ወደሚለው ስንሄድ፣ አረ ጽናትዬ እንዲያው ይሄን ሆማን ሄር ነው ሄመን ሄር የምትሉትን ነገር እንዲያው ባትለብሽ ጥሩ ነው ጽናትዬ፣ ምንም እየሄደብሽ አይደለም ማለት ነው። እናት አለም እንዲያው ይሄን እንዲያው የፈረስ ጸጉር እንዲያው ቢቀርብሽ እንዲያው የፈረስ ጭራ ጥሩ ነው ጽናት። እና ውድና የተከበራችሁ ቤተሰቦቻችን ሁላችሁንም ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ያምጣልን። በሀገራችን ያለው ችግር፣ መከራ፣ ሰላሙ ሁሉ ይመለስልን ማለት ነው። ውድ ተመልካቾች ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስተው ማለት ነው። እዚህ ጋር ጽናት እንደምትመለከቷት ለአባቷ ደውላ ፈካ ሸክ ያለች አባዬ ከብቶቹ እንዴት ናቸው? ቀየው ሁሉ እንዴት ነው? እኔም ናፍቀኛን፣ ኪራም እኮ ናፍቆሃን ከስራ አንጻር የተነሳ ነው። ስራ ስለሚበዛበት ነው የማይደውልልህ አባዬ ነግረዋለሁ፣ ይደውልልሃን ትላለች ማለት ነው። እና ያችሁ ለባለችሁ ክብር ሲኖራችሁ ቤተሰቦቻችሁ ጋር ራሱ እንደዚህ ያደርጋችሁ ቀራርባላችሁ ማለት ነው። ነገር ግን ለቤተሰብም ሆነ ለባልም ሆነ ለምንም ክብር የሌላችሁ ሴቶች ማለት ነው እንደዚህ አታደርጉም ማለት ነው። እና ውድና የተከበራችሁ ቤተሰቦቻችን ሰብስክራይብ አድርጎ አደራችሁን። ውድና የተከበራችሁ የቻናላችን ተከታታዮች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ በአክብሮት እንጠይቃለን ማለት ነው። ወደ ሀገሬ ልጆች በያላችሁበት ቦታ ሁሉ የፈጣሪ እዝነት እግዛው አይለያችሁ ማለት ነው። ሰብስክራይብ አድርጎ አደራ ነው የምላችሁ፣ እንድታበረታቱኝ ነው። እዚህ ጋር ደግሞ የጽናትን አባት ተቀማና ሊና አይገቡ ገቢ ትባላለች እኮ በሁሉም ቦታ ትገኛለች። አይ ሊና ዷንቺ እንደው ማትገቢበት ቦታ የለም። የጽናትን አባት አሁን ጋሽ ማሩ ደርሷን አልደረሰም እያለች እያናገራቸው ነው። ጋሽ ያሰገድን ማለት ነው። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ ተለምልምልን እያልኩ በዚሁ የምሰነባበታችሁ ይሆናል። ውድ ሀገሬ ልጆች ፈጣሪ ይጠብቃችሁ፣ ባላችሁበት ቦታ ሁሉ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ከክፉ ሰዎችም ከክፉ ጓደኛም ይጠብቃችሁ። መልካም ጓደኛ ጥሩ ጓደኛ ይግጠማችሁ። እዚህ ጋር እንግዲህ ጆከር እና ሰኒ በጣም በህልሟ እየተሰቃየች ትገኛለች። ጆከር ባክን እያለች በህልሟ የስፔል ጉዳይ ስፔልን አልገደልኩም እያለች በህልሟ እየባተተች ትገኛለች። ሰኒና ጆከር ምን ያጋጥማቸዋን ወደፊት ወደሚለው ስንመለከት አብረን የምንመለከተው አብረን የምናየው ይሆናል። ውድና የተከበራችሁ የቻናላችን ተከታታዮች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ በድጋሚ እያልኩኝ እንግዲህ እዚህ ጋር ሰኒ ነፍሷ ልትወጣ ነበር በድንጋጤ። ከዛም ጆከር አቀፍና እንድትረጋጋ ያደርጋታል። አይዞሽ ሰኒዬ እኔ ያለሁልሽ እያለ ከጎኗ ይቆማል። እዚህ ጋር ጋሽ ያያሌውና ቅዱስ አብረው ቁጭ ብለው ነበረም ስለ ህመሙና ስለ ሁኔታው እያወራው ይገኛል።
ይዞት የመጣውንም ምግብ እየበላበት ይገኛል ማለት ነው። ውድና የተከበራችሁ ተመልካቾቼ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ባይ ባይ።